በነገራችን ላይ የዛሬ ሾርባይ ከየት እንደተገኘ ልንገራችሁ። ከኛ ኩራታችን ከሆናችሁ ከኢትዮጵያ እህታችን ፔጅ ነው የተገኘው። ማን ያገኘው? አሰሪዬ ነች። እዛ ጋየችና ላከችልኝ። ይሄንማ ሾርባ ወድጄዋለሁ ካልሰራሽልኝ ካልቀመስኩት አለች። ይሄው እኔም ሰራሁት። እንግዲህ ድስጤ ላይ ዘይት ካረኩ በኋላ ሽንኩርቴን ጨምሬ መሰል ከዛ ካሮቴን አደረኩኝና የተወሰነ በሰል ካረኩት በኋላ ቅመሞች ጨመርኩኝ። ባህራት፣ ካሬ፣ ጨው፣ እርድና ማጂ ያረኩኝ ማለት ነው። በነገራችን ባህራት ማለት የነሱ ሁሉንም ቅመም አንድ ላይ የሚፈጭ ቅመም አለ፣ እሱ ቅመም ማለት ነው። ከዛ እንግዲህ ተፈጨ ቲማቲሜን ጨመርኩኝ፣ መሰል አረኩኝ። ከዛ በኋላ ደግሞ የበሰለ ዶሮ ፍትፍት አድርጌ ጨመርኩበት፣ እሱንም መሰል። ከዛ በኋላ ደግሞ ይሄኛው ኖትስ ወይም ደግሞ ኩከሬን አደረግኩኝ ማለት ነው። ኩከሩን ከጨመርኩኝ በኋላ የዶሮ ውሃ ካላችሁ በጣም ይመረጣል ሾርባ። እዚህ ጋር በነገራችን የተጨፈጨፈ ነጭ ሽንኩርትን የጨመርኩት መጀመሪያ ረስቸው ነው ማለት ነው። እሱ ነጭ ሽንኩርቱ በደንብ ከበሰለ በኋላ ነው ሻይልያ መጨረሻ ሊወጣ ሲል ነው የሚጨመረው ማለት ነው። እንግዲህ እንደዛ ነው ያደረኩት። ያው ቪዲዮ ፈጣን ሲል ሁሉንም በአንድ ላይ በሰለ እንዳይመስላችሁ ስቴፕ አለው ማለት ነው። እንግዲህ ይሄንን የመሰለ ሾርባ ሆነ መጨረሻ ላይ ከለሩ ሲያምር ከለሩ ብቻ መሰላችሁ ጣዕሙ ራሱ የሚገርም ነው። ምክንያቱም አሰሪ በጣም ወዳው ነገር ለልጄ እንድሰሪለት በጣም የወደድኩት ብላኝ በጣም ያደነቀችኝ ማለት ነው። እህቴን በጣም ነው የማመሰግነው ይሄን ሾርባ የሰራሽው።